ለሽንትህ ራሱ ለማውጣት እንዲህ ብለክ ሰው እንዳይብኝ ብለክ እንዲህ ሽምቅቅ ብለህ የምታወጣ ሰውዬ እኔን ለማድረግ ታስባለክ? እኔ ቤታዬን እኔን ነብሯን ዝርቷን አረ ምን ጌም ልጫወት ነው? ልወጣ ነው። ማንም የለም። እንዲህ ሳትፈቅድ እኮ ነው አልጋ ላይ ተቀመጥሽ ብለው እሷ እቃ ልታነሳ ነው። እቃ ልታነሳ ስትል መሬት ላይ የጣለው ምን አባቱ ይሁን አላቅለት መሬት ላይ የጣለው ቆሾ ቆንቦሬ አደናቅፏት አልጋ ላይ በስተት ቁጭ ብትል ደፍሮ ደብድቦ አባረራት። ዱባዮች ምን ይሻላቸዋል? አስቡት። እንደ ወንዶች ግን በምን እንሰራው? እቃችሁን አልጋ ላይ ተቀመጥሽ ብላችሁ አልጋ ላይ ይሁን ደብድቡ ነፍሷን ምን ትላለህ? በምን ሄዱ እየጠራዋቸው እንዴ? ምን ብዬ ጻፊልኝ እንደሞ ጠራው እንዴ? እንደዛ ብዬ አይ ቤታዬ እኔ እኮ ማን ነው? ኧረ እባካችሁ የኔ የሰማሁት ወሬ ነው። ደግሞ ወደ እኔ እንዳዞሩ እናንተ እኮ አቅማችሁ እንዴ ማርዬ ታይተው ማሽቃበጥ አንደኛ ነው። ቆይ ቁም ነገር ልንገራችሁ። እቺ ተደፈረች የተባለችው ልጅ ወንዶች እቃችሁን በምን እንቋጠረው? እንደው በምን በገመድ ይቋጠርቃችሁ? በገመድ ተቋጥሮ ራሱ ማይተኛ እቃ ምንድን ነው የሚሻላችሁ? ቆይ እንዴ መጠየቅ ልመዱ እንዴ። ጥያቄን ማን ገደለ? እናትዬ ታማልያለሽ። እንደው አነጋገሩን ባታውቁ ወሲብ እንትን እንበል እንፈጽም በላት። አልፈልግም ወይ ፈልጋለሁ ነው። አልጋ ላይ በሰተት የሆነ ሴት ልጅ ስትቀመጥ አርገኛለች መስል እየሄድክ ትሰካላችሁ። እንደው ምን ይሻላችኋል ወንዶች? እንዴ እቃችሁን እንደ ወታደር ቤት በባልቹት እንጨጨቀው። ምንድን ነው የሚሻላችሁ? ቆይ እንዴት ነው የሚያምራቸው? እኔ አቋም ለምሳሌ ወንድ ልጅ አልጋ ላይ ተቀምጦ ባየው ስራ አጥቶ ጓደኞቹ ስራ አግኝተው እነሱ ሱፍ ለብሰው ከስራ ሲመጡ እሱ እንዳይሳቀቅ ሽምቅቅ ብሎ ሽምቅቅ ብሎ አልጋ ላይ ተቀምጦ ነው የሚመስለኝ። እኔ ወንድ ልጅ አልጋ ላይ ጎምለል ብሎ ቢቀመጥ ስራ አጥቶ በቃ ጎረቤት እንዳየው አፍሮ አልጋ ላይ ተቀመጠ እንጂ የሚመስለኝ ተነስቻ አልሰካበትም። ለምንድን ነው ወንዶች ሴት ልጅ አልጋ ላይ ካያችሁ እቃ ልትጥል እኛ እኮ እቃ ተጥሎ እኮ ማንሳት አልቻልም እኮ እቃ ተጥሎ ማንሳት አልቻልም። እንዳለ ሴቶቹ አላያችሁም? እንደሆነች አንድ ሴትዮ ገጠር ላይ ካራቴ እንዳለ ካራቲስት ሆነዋል እኮ። በእግራቸውን እንዲያርጉ ወደ ላይ ሽቅንጥር አድርገው ብድግ እቃው የሚያደርጉት ጎንበስ የሚል ጠፋ እኮ። ተውግ ወንዶች ተውግን እንዲህ ሲያምራችሁ እቃችሁን ይሆን ያስ በረዶም አትነሳ ጭቅላቱን በሉት። እንዲህ ምን ብንራችሁ ነው የሚገባቸው? እግዚአብሔርን ጋይስ ልክ ሲያምር በኩርኩም በለው። እንዲህ ምን ብትባሉ ነው? አሁን እጅግ ልጅ እንደዚህ ስሜትን አስደስተ ደግሞ ደብድባሃትም ደግሞ አስደስታውም ደግሞ ምንድን ተደስቶም ደግሞ ደብድቧት። ከዛ ደግሞ የለም ጠፍቷል። ጎንበስ ቀረ ጋይስ ጎንበስ ቀረ። እነሳ ሆኗል እኮ እቃ ምን እኔ እቃ ማነሳው አሁን የሆነ መሬት ላይ እንደዚህ ቢወድቅ ማርያምን ነው የምላችሁ እንዲያርጌ ወደ ላይ አላነሳም። ጎንበስ ልጅቱ እንዲህ ተደብድባ ነፍስ ግቢ ነፍስ ጩና ስለ ቋንቋ የምታወሩትኝ መሲ ብርጅስቶን ትጠየቂያለሽ። የምን ቋንቋ ነው? የምን ፖለቲካ ላይ ገባል? አረብ ሀገር ያሉ ናቸው። አሁንማ ዋሸሽ። ብርጅስቶን አትዋሽ እንጂ ንገሯት። እንዲህ አረብ ሀገር ያለ ሴት አንደኛ ፖለቲካው የምታብለበልበው አረብ ሀገር ያለችዋ ነበልባል አይደለች እንዴ? ነበልባለ ሰዓቷ እሷ አይደለች እንዴ? ኧረ ተይ መስዬ ተይ